በድህነት ውስጥ የሚኖር አንድ ቤተሰብ ነበር። በቤተሰብ ውስጥ እናት፣ አባትና አንድ ሴት ልጅ ነበረች። ከቤተሰብ ውስጥ ገቢ የነበረው አባት ብቻ ነበር። ነገር ግን መሰረታዊ ፍላጎትን ምግብ፣ ልብስ፣ መጠለያ ለማሟላት በቂ ነበር። አባት ምንም እንኳን በቂ ገንዘብ ባይኖረውም ሁሌም የሚያልመው ልጁን የዓለማችን ምርጥ ዶክተር ማድረግ ነበር። እጅግ ከሚባለው በላይ ይወዳታል። እሷም መልካም ልጅ ነበረች። የሃይስኩል ውጤቷን በተቀበለችበት ቀን አባት ከሚባለው በላይ በመደሰቱ ዛሬ ባንቺ ኩራትና ደስታ ተሰምቶኛል፣ እንድገዛልሽ የምትፈልጊውን ማንኛውም ነገር ጠይቂኝ አላት። ልጅ መለሰች፣ አባ ባለፈው ያሳየውህን ቀሚስ እፈልጋለሁ፣ ግን ዋጋው $1500 ነው። የዛኔ እንድትገዛልኝ አልጠየቅኩህም፣ ነገር ግን አሁን ትገዛልኛለህ አለች። አባት በመደሰቱና ልጁ ተከፍታ ማየት ስለማይፈልግ ብቻ ያን ቀሚስ የሚገዛ ገንዘብ እንደሌለው እያወቀ እንኳን እንደሚገዛላት ቃል ገባ። በቀጣዩ ቀን አባት ያንኑ ቀሚስ ገዝቶ ስጦታ ሰጣት። እናት ይህን ስትመለከት ያን ያህል ገንዘብ እንደሌለው ስላወቀች ገንዘቡን ከየት እንዳመጣው ጠየቀችው። አባት እንዲህ ሲል ተደመጠ፣ ያጠራቀምኩትን ትንሽ ገንዘብ ነበር። በተጨማሪም ደሜን ሸጬ ባገኘሁት ገንዘብ ነው። ምክንያቱም ልጄን ማናደድ አልፈልግም። ከጊዜያት በኋላ ልጁ የጤና ትምህርት ቤት ገባች። አባትም ለእሷ የሚያስፈልጉ ክፍያዎችን መክፈል ያስችለው ዘንድ ከወትሮ በበለጠ ጠንክሮ መስራት ጀመረ። የመጨረሻ ዓመቷ ላይ ደረሰች። ለሁሉም ነገር የሚከፈል $8000 ያስፈልጋታል። አባት በቂ ገንዘብ ባይኖረውም እንዴት እንደሆነ ባይታወቅም ያን ገንዘብ ከፈለ። እናት አሁንም ያን ያህል ገንዘብ እንደሌላቸው ስለምታውቅ በጥርጣሬ ያን ገንዘብ ከየት ነው ያመጣኸው? ያን ገንዘብ ለማግኘት መጥፎ ነገር አደረግክ እንዴ? በማለት ጠየቀች። አይደለም፣ የሆነ ኩላሊቱ ከጥቅም ውጭ የሆነበት ሰው ነበር እና አንዱን ኩላሊቴን ሸጥኩለት። አደራ ለልጃችን እንዳትነግሪያት፣ የጥፋተኝነት ስሜት ይሰማታል አለ አባት። ዛሬ የልጃቸው የመመረቂያ ቀን ነው። እናትና አባት ሴት ልጃቸው ለመጀመሪያ ጊዜ ዶክተር ሆና ወደ ቤት ልትመጣ በጉጉት እየጠበቋት ነው። ነገር ግን ልጃቸው ዶክተር ሆና ሳይሆን አስከሬን ሆና ወደ ቤት መጣች። የምታፈቅረው ሰው በእሷ ላይ ከሌላ ሴት ጋር ስለማገጠባት ራሷን አጠፋች። እስቲ መልሱልኝ፣ አሁን የሞተው ማን ነው? እሷ ወይስ ቤተሰቦቿ? በተለይ አባቷ። የሞት ሞትን የሞተው። ወዳጄ ሕይወትህ ያንተ ብቻ መስሎ ከሆነ ተሳስተሃል። መኖርህ እንኳን ባይጠቅማቸው መሞትህ የሚጎዳቸው ቤተሰቦች አሉ። ስለዚህ ራስህን በሲጋራ፣ ጫት፣ አልኮል ውስጥ ደብቀህ በቁም ሞተህ በቁም አትቅበራቸው። እህቴ አንቺ ራስሽን ብታጠፊ ፍቅረኛሽ ሌላ ሴት ያገኛል፣ ቤተሰቦችሽ ግን ሌላ ልዕልት ልጅ አያገኙም። ስለዚህ ሁሌም በሕይወታችን ላይ ለመወሰን ስንነሳ እኛን በማሳደግ የጎበጠችው እናታችን፣ እኛን በማሳደግ በውርጭና በፀሐይ ፊቱ የከሰመው አባታችን ይታወሰን። ኤርሚ የሐዊ እንዳዘጋጀው፣ በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው